ተጋድማልኛለች እንዴ ነው እንጂ ሐሳብ ጥሎ መሄድ ጭራሽ እኔኑ ባኖርኩኝ አቶ ጭንዛሬ ከዚህ ቤት ዛሬ አንላቀቃትም ብትወጪ ነው የሚሻልሽ አንቺ ልጅ እንደው ጌታዬ አምላኬ ሆይ በእናት ከሰው ፊት አውጣኝ በእናት ልለምን ሰለቸኛውስ መኖር አቃተኝ ጌታዬ ሆይ በእናት ቤት ስጠኝ ሙሉ ግቢ ስጠኝ አንተ አትሰስት ምን ችግር አለው ብትሰጠኝ ሙሉ ግቢ አንድ ክፍል በቃኝ አንድ ክፍልም ተውና በቃ መውጣበት መንገድ ብቻ መቻችልኝ ዛሬስ ምንድን ነው የሚሻለኝ ጌታዬ ሆይ በቃ ቀኝና ጉድ እኮ ነው እናት አንላቀቃት ዛሬ ተወጫታለሽ ከዚህ ቤት ተወጫታለሽ ዛሬ ተወጫታለሽ እንደው ዛሬማ ከዚች ላይ ግሬን ካነሳው እንደው ሰው በሰራው ነገር እንደዚህ መሰቃየት አለበት ባኖርኩኝ ዛሬ አንቺም ተወጫታለሽ እኔም ከዚች አልመስ ሴትዮ እስኪ ወደ ቤተክርስቲያን ትኖር ነው ጌታ ይሆናል በረጃ እንዴት ነው የምወጣ ጌታ ሆይ ለምን በቃ እቺን ሰትዮ ብቻ የዛሬ ብቻ ገብራ አውጣኝ የነገውን ደግሞ ነገ ለምናለሁ ከሌላ ነው እንትኑ
አጀሪት ነይ 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 እንጂ እርምጃሽን አትቁጠሪው ነይ ትንሽ አይሰማሽም? ህሊና የለሽም? ላመጣ ነበር ደሞዝ ያንቺ ደሞዝ ለዚህማ ለዚህ ጊዜ አለ ለኔ ለቤት ኪራይ ሲሆን ነው እንጂ ያው ያየንሽ እኮ ነው። ጫማ ከማን ሱቅ ነው ያወጣት አንቺ? እኔማ ብር ቢኖረኝ ኪራይ ነበር። ሂሳቡን እንዳልጠይቅሽ ነው። ይኸውልሽ እኔ አሁን ስላንቺ ልብስ አይደለም ማወራው። ስላንቺ ልብስ የኔ ጉዳይ አይደለም። ይኸውልሽ እኔ የቤት ኪራይ ስንት ቀን ልትከፍልሽ ቻልኩሽ እኮ በቃ አሁን የቤት ኪራዩን ብትሰጪ ነው የምፈልገው። አሁን ከየትም አመጣሽ አምጪ የቤት ኪራይ። ኧረ አንቺ ምን ታስቢያለሽ? ሞልቶልሻል። እናቴ እያየሁሽ ነው። ይኸውልሽ አድምጪኝ። እኔ አሁን ከአንቺ ጋር ሌላ ንግግር አልፈልግም። እኔ ምንም ንግግር የለኝም። እስከ 9 ሰዓት ድረስ እስከ 9 ሰዓት 1 ደቂቃ እስከ 9 ሰዓት ልታመጪ ከሆነ አንቺ ሙሉ ብሩ ካልሆነ ይኸውልሽ እንቅራቅምቦሽን ሰብስቤ አንጠባጥቤ ነው የምልክልሽ። እሺ ሰምተሻል አይደል? 9 ሰዓት አትቅለስለሽ። አሁን ውጪልኝ። ሰው ትመስያለሽ እዚህ የሰው ቃል እያበላሽ ቤተሰቦች ጸበል አንድ ሳምንት እንኳን ወስዶ እርፍ ቢያደርጉልኝ ሃይ የቲክቶክ ቤተሰቦች እንዴት ናችሁ? አቤት ቱጃሩ ነኝ። ዛሬ ደግሞ የምገኘው 250 ካሬ ሜትር ላይ ባስገነባሁት ህንፃ ላይ ይገኛለሁ። ስለዚህ ይህን ህንፃ አይታችሁ ኮሜንት እንድታደርጉ ነው የምፈልገው። ስለዚህ ኦኬ ገባ በሉ። በዚህ ሰዓት ላይቭ ላይ ይገኛለሁ። በጣም ጥሩ እየገቡ ነው። በነገራችን ላይ 4.5 ሚሊዮን ፎሎወር አለው ይሄ ፔጅ ማለት ነው። አቤት ቱጃሩ የሚለው ፔጅ 4.5 ሚሊዮን ፎሎወር አለው። ገንዘብ ማስገደያ በመሆኑ ምክንያት እንግዲህ እዚህ ሀገር ላይ ኢንቨስት ማድረግ አልቻልንም፣ ተቸግረናል። በቃ እኛ ወደዚህ ሀገር የመጣ ነው ኢንቨስት ለማድረግ ነው፣ ግን ኢንቨስት ማድረግ አልቻልንም። ገንዘብ ስላለኝ ብቻ እየተገደልኩ ነው፣ እየታገትኩ ነው። ብዙ ጓደኞቼ ታግተዋል። በጣም አስቸጋሪ ሁኔታ ነው ያለ ነው። ኦኬ ቲቲዬ ሰብሊ ከካናዳ ቴንኪው ማይ ስዊት አቤ እባክህን እንዳያግቱህ እያለችኝ ነው። አመሰግናለሁ። በጣም ነው አመሰግነው። ቴንኪው ቲቲዬ። ይሄን ብራንድ ግን አይተሻል አይደለ? የለበስኩትን ልብስ አይተሻል አይደል? ያው እኔ ብራንድ ተከታይ መሆኔን ያው ለአንቺ መንገር ይከብዳል። ያ አዲሱን ህንፃዬንም በዛው ኮሜንት አድርጉልኝ። እያያችሁ ነው አይደለ? 250 ካሬ ሜትር ላይ ያረፈ አዲስ ህንፃ ላይ ነው አሁን የሚገኘው። ስለዚህ እሱን ህንፃ ኮሜንት አድርጉልኝ። አይ ቲንክ ይታያል ብዬ አስባለሁ። እግዚኦ ያንተ ያለ እኔ ይሄን ኑሮ ውድነት አደብ ታስገዙ እንዳል አደብ አስገዙ፣ ያለበለዚያ ራሴን ላጠፋ ነው። ራሴን ላጠፋ ነው። እንደው ቅርበልኝ አላረገው አረንጓዴ ቅጠሌን እየበላሁ እንደው እንደመናኘትም ስር እየማስኩ መፈክሬን አሰማለሁ እንጂ
በስማ አራላረገው ወይ እኔ እንደው ሰው ራሷን እንደምታረግ ታርገኝ እግዚኦ It's okay. ገንዘብ ማስገደያ መኖር አልቻልንም። ገንዘብ ማስገደያ ሆነ። ገንዘብ ስላለን ብቻ እኛ መታገት ነበረብን። ኧረ መቀመጥ መቀመጥ ነው ያታበረ አትገርመኝ ነው እንጂ ገንዘብ ማስገደያ ሆነ ብሎ አቤቱታ መምጣት ምኑ ነው ያስገረመሽ? በጣም እንዲያያ 1 ሚሊዮን ራብተኛ ባለበት ሀገር የ1 ሚሊዮን ጫማ ተጫማ እያልክ ቱሪና ፍራንስ ባይገርም ነበር። ውይይቱን ወደ በደል ጦርነት ባትቀይሩ መልካም ነው። ገባሽ? ምን ይሻላል መገናኛ? አሬ ምን አልቻልኩም። እኔ በቃ እኔ ደሃውን ልጅሽን እንደምታረጊያ ምን ነው ያለበት? ሳይቸግርሽ ነው እንዴ? እኔ ወንድ ዘንድ ያመጣሁት ደግሞ በሙሉ ለሷ ብቻ የተዳሰትየው እኔ ስታይ ባትለነግጥ ነበር የሚገርም። አንቺ ክምር የተረፍኩ መስሎሻል? አላወቅሽም እንጂ ተበልተሻል አላገሬ ገበሬ። አንቺ አመጣሽ ብትሰጪኝ የሚለቀው በዛ ለመብራት ለውሃ እንደገና ደግሞ ለሽንት ቤት ማስመጠጫ አስከፍለው አስቤዛው እኮ ሳይገዛ ቀረ። ምንድን ነው የምትይኝ? ዘያችን ተቀመጭና ለጉዳዩ ላይ ወይ አሁን በዚህ ዘመን ያልጨመረ ነገር የሌለ ችግር አለ? እንደው ቢቸግርሽ ነው እንጂ ታይነታል ስጨርሰዋለ ብለሽ ነው የኔ እናት። ያጨመረው ነገር ባስጮኻችሁና ባስመረራችሁ የቀነሰውና የረከሰው ነገር ላይ ምን አለ ከልባችሁ ብታለቅሱ። በጣም ይገርም። በዚህ ዘመን የጨመረ የቀነሰ ነገር አለ ተብሎ ሲነገር ለመጀመሪያ ጊዜ ተሰማ። እውነቷን እኮ ነው። የኪራይ ቤቱ ጨምሯል፣ ደሞዝም ሊጨምረው ተባለ። እንደው ደግሞ ገታውም ሞቱም ጨምሯል። የሚያሳዝን ነው። ገና ለገና ደሞዝ ሊጨምር ነው ብለሽ ምን ያክል የቤት ኪራይ ጨምሯል እያሰብሽ ባለው ጅብ ሲበላ ጅብ በልተህ ተቀደስ አለ ያገሬ ሰው። ይቀርሽ በቃ ይበቃል። እናንተ የጨመረው ነገር እንጂ የቀነሰው ነገር አልታያችሁ። እኔ ጠፋው እየነገርሽ አንቺንም እኮ ሰማሁሽ። እስኪ ድራማችን ብለሽ ስሚ። በይባትኝስ ኑሮ ራሱ እያለ እያስናጠኝ የሌለው የሰው ልጅ ዋጋና ክብር ሲቀንስ ከሸቀጡ ዋጋ መጨመር በላይ አያስጨንቅምና አያስለቅስም ብላችሁ ታስባላችሁ?
በጣም አስበሽዋል? ስንት ዶላር እንደፈሰሰበት አስበሽዋል? የዚህ ዶላር ዋጋ አንቺ በዘመንሽ እንኳን የሚያህል ዋጋ አላወጣሽም። ቤተሰቦችሽ ለምግብ፣ ለልብስ፣ ለትምህርት ቤት ብለው የዚህ ልብስ ዋጋ እንኳን አላወጣሽም። በጣም እንጂ ነው። አንድ ጊዜ ስትኝ የማይቀማኝ በሚሊዮን የሚቆጠር ገንዘብ አፍንጫህን ይዞ ከሚቀበለሽ እግዚአብሔር ሳይሰስት ከሰጠ ንብረት ላይ ቀንሰ ለተራበና ለተጠማ ብትሰጥ ኖሮ የሰውነት ዋጋ በዚህ ልክ ይቀንስ ነበር። ለሰው ልብሱና ጌጡ፣ ገንዘቡና ቅንጡ ቤቱ ሳይሆን ሰውና ሰውነቱ ነው። አንቺም ቤት እግዚአብሔር ነው ብለሽ ለተከራይሽ ነፃነት ብትሰጪ፣ አንተም መልካምነት ለራስ ነው ብለህ ካለህ ብታካፍል፣ አንቺም ብትሆኚ ለአከራይታሽና ለስራሽ ሰብአዊነት የሚሰማሽ ሰው ብትሆኚ የሰው ልጅ ዋጋና ክብር በዚህ ልክ ባልቀነሰ ነበር። ኑሮ ተወደደ እያሉ ከማማረርና ከመጮህ ምንም ነገር ስለማይገኝ ባለን ነገር ተዛዝነንና ተረዳድተን ይህን ክፉ ጊዜ እንለፈው ማለትሽ ነው። በቃ አለቀ። መፍትሄው ይህ ብቻ ነው። ጊዜያዊ መፍትሄው እሱና እሱ ብቻ ስለሆነ ተዛዝናችሁና ተረዳድታችሁ ለመኖር በፍቅርና በሰላም የምትኖሩ ለመኖር ያብቃችሁ። የኔ ጌታ አሜን ብሎ መሄዱ ብቻ መፍትሄ ስለማይሆን ውጭ ላይ ከማግትህ እዚሁ ልገት ነው ያለ። ነፍስ አለው ብላችሁ እንዳታግቱኝ። በነገራችን ላይ የወር አስቤዛ መግዛት ላቃታቸውና የቤት ኪራይ መክፈል ላቃታቸው ወገኖች እያከፋፈልን ነው። ኦኬ እኔስ አካውንት ሲነገር በሀገሩ ሳሙና የለም እንዴ? እዛውኝ ይሽቀጥል አጅት ገንዘብ ያበረክትላት የኔ ልጅ እባክህ እንዳሰጣት እጇ ሳሙና ነው እንደው እንደገባልን ነው። አደራ የቤት ኪራይ ለእሷ እንዳሰጣት በእኔ አካውንት ነው የምታስገባው። ኮል ሳሙሶናይስ አዳሜ እንዲህ ስልሽ ደግሞ ነገ ጧት በሬ ላይ እንዳትሰለፍ ሰልፍ ምናምን አይመቸኝም። እሺ